በመጤ ጠል ተቃውሞ እየተናጠች ነው። የተቃውሞው ዋና ማጠንጠኛ የሌሎች ሀገራት ዜጎች ከደቡብ አፍሪካ ይውጡልን የሚል ነው። በዋና ከተማዋ ፕሪቶሪያ የተጀመረው የተቃውሞ እንቅስቃሴ እንደ ጆሃንስበርግ ያሉ ግዙፍ ከተሞችንም አካቷል። ኢትዮጵያውያንን ጨምሮ የበርካታ አፍሪካ ሀገራት በአሁኑ ተቃውሞ ቀጥተኛ ተጠቂ ሆነዋል። የሶማሊያ፣ ናይጄሪያ፣ ሌሴቶ፣ ዚምባብዌና ሞዛምቢክ ዜጎች በብዛት ኢላማ ተደርገዋል። የጉዳዩን መባባስ ተከትሎ አገራት ስጋታቸውን እየገለጹ ነው። በፕሪቶሪያ ከተማ የሚገኘው የኢትዮጵያ ኤምባሲ ባለፉት ቀናት በኢትዮጵያውያን ላይ የተፈጸመውን ግድያ በተመለከተ በአስቸኳይ እርምጃ እንዲወሰድና ችግር በሚታይባቸው አካባቢዎች ልዩ ጥበቃ እንዲደረግ ለአገሪቱ መንግስት ጥያቄ ማቅረቡን አስታውቋል። በደቡብ አፍሪካ የምትገኙ ወገኖቻችን ጥንቃቄ አድርጉ። ኢትዮጵያ ኤርትራውያን እባካችሁ። እግዚአብሔር መሸሸጊያችንና ኃይላችን ባገኘን በታላቅ መከራም ረዳታችን ነው። ስለዚህ ምድር ብትነዋወጥ አንፈራም። መዝሙረ ዳዊት 46 ቁጥር 1። ሰላም ሰላም ውድ የቻናሌ ተከታዮች እንደምን አላችሁ? በያላችሁበት ሁሉ ሰላማችሁ ይብዛ። እንግዲህ ዛሬ በደቡብ አፍሪካ በሚገኙ ወገኖቻችን ላይ መጤጠል በሆኑ ጎሳዎች ቦታቸውን ወይም የሚሰሩበትን ንብረታቸውን ጥለው ወደ ሀገራቸው እንዲሰደዱ የተለያየ ጫና እያደረሱባቸው ይገኛል። እስከ መጨረሻው ድረስ አብራችሁን ቆዩ። ጋስ እንግዲህ ጫካ ግቡ ብያለሁ። ቶሎ ብላችሁ ጫካ ግቡ። እንደምንም ሆናችሁ ከቤት ወጣችሁ ጫካ ግቡ። የዛሬማ በጣም ይገርማል። እንግዲህ ሰላማዊ ሰልፍ የወጣው ዋና ፖሊስ ነው። የደቡብ አፍሪካ ከተሞች ሙሉ በሙሉ ተዘግተዋል። በደቡብ አፍሪካ የተቀሰቀሰው ጸረ ስደተኞች ተቃውሞ ከፍተኛ ስጋት ፈጠረ። ከተሞች ሙሉ በሙሉ ተዘግተዋል። በደቡብ አፍሪካ ዋና ዋና ከተሞች ውስጥ የውጭ ሀገር ዜጎችና ስደተኞችን ኢላማ ያደረገ ሰፊ የተቃውሞ ሰልፍ መነሳቱን ተከትሎ ሀገሪቱ ከፍተኛ አለመረጋጋትና ስጋት መንገሱም እየተገለጸ ይገኛል። ታዲያ ስደተኞች የስራ ዕድላችንን ቀምተውና የወንጀል መስፋፋት ምክንያት ናቸው በሚሉ መፈክሮች የጀመሩት እኚህ ተቃውሞዎች ወደ አመጽ በማምራታቸው ሳቢያ በርካታ ከተሞች የንግድ ተቋማት፣ ትምህርት ቤቶችና የመንግስት መስሪያ ቤቶች ሙሉ በሙሉ ተዘግተው እንዲውሉም ተገደዋል። የተቃውሞ አስተባባሪዎችና ሰልፈኞቹም የውጭ ሀገር ዜጎች በአስቸኳይ አገሪቱን ለቀው እንዲወጡ በሚል ነው በማስገደድ ላይ ሲሆኑ ሁኔታው ይበልጥ አሳሳቢ ወደሆነና ህይወትን አደጋ ላይ ወደሚኖፎቢያ የውጭ ዜጎች ጥላቻ ጥቃት ሊያመራ እንደሚችል የሰብአዊ መብት ተሟጋቾች በከፍተኛ ሁኔታ በማስጠንቀቅ ላይ ናቸው። በተለይ የውጭ ሀገር ዜጎች ንብረት የሆኑ ሱቆችንና መኖሪያ ቤቶች ላይ ያነጣጠረ ዘረፋና ጥቃት እንዳይፈጸም በመስጋት የስደተኞች ማህበረሰብ አባላት ቤታቸውን ዘግተው ለመቀመጥም መገደዳቸው ታውቋል። ታዲያ የደቡብ አፍሪካ የጸጥታ አካላት ሁከቱን ለመግታትና ከተሞቹን ወደ መደበኛ እንቅስቃሴ ለመመለስ ከፍተኛ ቁጥር ያለው የፖሊስ ኃይል ቢያሰማሩም በተለያዩ አካባቢዎች አሁንም ውጥረቱ ያረገበ የደረሱን መረጃዎችን የምንመለከተው ይሆናል። ቀጠሮው ደርሶ ቀኑ ሲነጋ የሰዎች ዛቻና ጫጫታ ልባችሁን በድንጋጤ ሲያርደው ይታወቀኛል። ነገር ግን በዚህ የጭንቀት ሰዓት አንድ ታላቅ መንፈሳዊ እውነት ልንገራችሁ። የሰው ልጅ ቀጠሮ የሚይዘው ቀኑ ላይ የቀኑ ባለቤት ግን እግዚአብሔር ነው። እነሱ ዛሬ ውጡ ብለው ቀጠሮ ቢቆርጡም ይህንን ቀን ያመጣውና የዛሬውን የአየር የሚያዘው ግን የሰማዩ አምላክ የሰው ቁጣ እንደ ማዕበል ሲያገሳ ፈጣሪ ደግሞ ማዕበሉን ጸጥ በል ብሎ የሚያስቆምበት የራሱ የቻለ ዝምታ ጥበብና ጉልበት አለው። ታዲያ የያዕቆብ አምላክ በስደት ምድር አብሮት እንደነበረ ዛሬም በደቡብ አፍሪካ ጎዳናዎች ላይ ከእናንተ ጋር ነው። በዚህ ፈታኝ ቀን አንዳችሁ ለአንዳችሁ መከታ ሁኑ። በጭንቀት ከመረበሽ ይልቅ ልባችሁን ሰብስባችሁ ፈጣሪን እንዲህ በሉት። ጌታ ሆይ የሰው ፊት ጨለማ ሆነብን፣ ያንተ ፊት ግን ሁልጊዜም ብርሃን ነውና በዚህ ክፉ ቀን ቀድመህ ቁምልን። አትደናገጡ፣ በስሜትም አትቸኮሉ። የቱንም ያህል ቢያስፈራ ይህ የተረበሸ ቀን ማለፉ አይቀርምና ይህ ቀን የጥፋት ሳይሆን እግዚአብሔር እኔ ሕዝቤን አልተውም ብሎ ኃይሉን የሚያሳይበት የመዳን ቀን እንደሚሆንላችሁ እርግጠኛ ነን። በርቱልን። ከእናንተ ጋር ያለው በላያችሁ ላይ ከተነሳው ይልቅ እጅግ ኃያል ነውና። ደቡብ አፍሪካ በብዝሃነት በኢኮኖሚ ጥያቄና በስደተኞች ስጋት መሃል ኢትዮጵያ ቁጥር 1 ተጠቂ ናት። ደቡብ አፍሪካ የበርካታ አፍሪካውያን የንግድ መዳረሻና የኢኮኖሚ ማዕከል ብትሆንም በውስጧ የሚንቀሳቀሰው የውጭ ዜጎች ላይ ያነጣጠረው ጥላቻ ማዕበል አሁንም አሳሳቢ ችግር ሆኖ ቀጥሏል። የጥላቻ ማዕበሉ ገጽታና የኢኮኖሚ ጫና በአገሪቱ የሚታየው ከፍተኛ የሥራ አጥነት መጠን
ከ32% በላይ እና የኑሮ ውድነቱ ለጥቃቶቹ ዋነኛ መነሻ ናቸው። ታዲያ የውጭ ዜጎች ስራችንንና እድላችንን ወሰዱብን የሚለው የተሳሳተ አመለካከት በአንዳንድ የአካባቢው ማህበረሰቦች ዘንድ በሰፊው ይንጸባረቃል። እንደ ኦፕሬሽን ዱዱላ ያሉ ቡድኖች ህገወጥ ስደተኞችን እናስወጣለን በሚል እንቅስቃሴያቸው ሁኔታውን ይበልጥ እያባባሱት ይገኛል። በኢትዮጵያውያን ላይ የደረሰው ጉዳት በደቡብ አፍሪካ የሚኖሩ ወገኖቻችን የዚህ ጥቃት ዋነኛ ሰለባዎች ናቸው። አብዛኛዎቹ ኢትዮጵያውያን በችርቻሮ ንግድ ላይ የተሰማሩ በመሆናቸው በተነሳ ቁጥር ሱቆቻቸው ይዘረፋሉ ወይም ይቃጠላሉ። ከንብረት መውደምን ባለፈ በየዓመቱ በርካታ ወገኖቻችን በታጠቁ ዘራፊዎች እና በዘረኝነት ጥቃት ህይወታቸውን ያጣሉ። አሁን ከቀናት በፊት ወደ 4 ኢትዮጵያውያን መገደላቸውን ከፍተኛ መነጋገሪያ ሆኖ ሰንብቷል። የደቡብ አፍሪካ ቁልፍ መረጃዎች የህዝብ ብዛት በግምት 61 ሚሊዮን፣ ጥቁር 81%፣ ነጭ 7.5%፣ ሌሎች 11%ዎችም አሉ። የኢኮኖሚ ክፍፍል ደቡብ አፍሪካ በዓለም ላይ ከፍተኛ የሀብት ልዩነት የሚታይባት ሀገር ናት። አሁንም ከ80% በላይ የሚሆነው የሀገሪቱ ሀብት በጥቂቱ ነጮች እጅ ይገኛል። ለዚህም ነው የጥቁር ደቡብ አፍሪካውያን የኢኮኖሚ ጥያቄ ያነጣጠረው በትክክለኛው ኢላማ ላይ ያሉ ስደተኞች ብዛት በሀገሪቱ በግምት 2.9 ሚሊዮን የውጭ ዜጎች ይኖራሉ። ኢትዮጵያውያን በሀገሪቱ ከ100,000 እስከ 150,000 የሚጠጉ ኢትዮጵያውያን እንደሚኖሩም ይገመታል። የፕሬዝዳንት ሲሪል ራማፎሳ እና የኤምባሲው ራማፎሳ ድርጊቱ የደቡብ አፍሪካን ክብር የሚያጎድፍ መሆኑን በመግለጽ በተደጋጋሚም አውግዘዋል። አፓርታይድን ለማሸነፍ ኢትዮጵያን ጨምሮ ሌሎች የአፍሪካውያን ያደረጉት ድጋፍ በማስታወስ ዜጎቻቸው ከጥቃት እንዲቆጠቡ ቢጠየቁም በመሬት ላይ ያለው ለውጥ ግን አዝጋሚ ነው። ኢትዮጵያ ኤምባሲም መሰል አሳዛኝ ክስተቶች ሲፈጠሩ ዜጎች ጥንቃቄ እንዲያደርጉ ከማሳሰብ ባለፈ ከሀገሪቱ የጸጥታ አካላት ጋር በመሆን ጉዳዮችን ለመከታተል እንደሚሞከርም ተገልጿል። በደቡብ አፍሪካ የሚገኙ ወገኖቻችን በከፍተኛ ትጋት የሚሰሩ ቢሆንም የሀገሪቱ ውስጣዊ የፖለቲካና የኢኮኖሚ ቀውስ መተንፈሻ እየሆኑ ይገኛሉ። ጸጥታው አስተማማኝ ባልሆነባቸው አካባቢዎችም የሚገኙ ዜጎቻችን አስፈላጊውን ጥንቃቄ እንድታደርጉ መልእክታችንን እናስተላልፋለን። የእናንተንም ሐሳብ ምን ይመስላል? የእናንተ እይታ በኮሜንት መስጫ ላይ አጋሩ።